ሚኪያስ አይደል እንዴ? አንተ ራሱን መሰለኝ። በእናት ተሽሎት ወጣ ማለት ነው ይሆናል። አሎ ናና ና ፊሾ ሰላም፣ እንዴት ነህ? እባክህ ሰላም ነው። መች ወጣ? እባክህ ሰሞኑን ወጣሁ እኮ እናንተም ድጋሚ መጣችሁ ሳታዩ? አዎ እኛ ትንሽ ቢዚ ነበርን። ለአንተ የሚሆን ጊዜ ምናምን አልነበረንም። አዎ በጣም ቢዚ ነበርን። አዎ ገባኝ። እሱ ማለት ገንዘቡን ምናምን አገኘ? ገንዘቡን አላገኘሁም። ታውቃለህ አንዴ ታሚ ስንት ብር እንደወጣሁ በጣም ብዙ ብር ነው ያወጣሁት። በቃ ብሩን ስታገኝ እንገናኛለን። ቆይ አንዴ ፊሾ በጣም ነው የተላኩትና እባክህ ትንሽ ብር ካለስ ይዘሻል እንዴ? ወይ እኔ ሾፕ ላደርግበት ያስኩት 50 ሺህ ብቻ ነው ያለው። በዛ ላይ በኋላ ነው ታውቃለህ። ናና እቺ ለዳቦ ትሆነ እንዴ ሳምሽ በል እዛው ነው አውራኝ። በሽታ ልታስተላልፍብኝ ነው እንዴ? ታማል ተብሏል ነበር እንዴ? መቼ ነው ሆስፒታል የወጣው? ኧረ አይደለም ሳምሻ፣ ትንሽ ምሳል በላኩ ትንሽ ብር ጎሎኝ እኮ። የለኝም በል ማይኩ አባቴ ታሚሻ እንዴት ነሽ? ፒስ ነው ወይ እንዴት ነሽ? አለን ቺ ቋጋ ልሂድ እኮ ትንሽ ሳቢ ምናምን አጠረኝና እንድትገቢልኝ ነበር። እሺ ስንት ነው የፈለግሽው? ኧረ አባቴ ያለሽን ከሰጠሽኝ በቂ ነው። ኦኬ እሺ ይኸው ይመችሽ። በቃ ይብላልጫ ይመችሽ። ብድር መላሽ አድርገኝ አራዳ ልጅ። ምን? እሺ ኧረ ምንም ለረቦሽ ነው? አዎ ናየሽ ስንት ይዘሻል? 50 ብር ብቻ ነው ያለው። ናሽ ይበቃሻል። ሚኪ ያንተን መኪና የያዙ ልጆች እዛ ጋር ተጋጩ። ምን? የቱ ጋር? እዛ ጋር እንዲጠፈ ብለ